ጨለማ ነው ያለው፣ ሞት ነው ያለው፣ መግደል ነው ያለው፣ ተንኮል ነው ያለው፣ ክፋት ነው ያለው፣ ምንድነው ያለው? ብሔርተኝነት ነው ያለው፣ ቂም ነው፣ በቀል ነው፣ ምንድነው ያለው? ይህን ነው እግዚአብሔር የሚያየው። የነፍሳችንን ንጽህና ይመለከታል እግዚአብሔር። ስለዚህ ያቺ ነፍስ ርኅራኄ የሌላት፣ ምሕረት የሌላት፣ ይቅርታ የሌላት ከሆነች እግዚአብሔር ቸል ይላታል። ቸል ከመባል እግዚአብሔር ሁላችንንም ይጠብቀን። ይሄ ነው መንፈሳዊ ምሕረት፣ መንፈሳዊ ርኅራኄ ተብሎ የሚጠራው። ምጽዋት ማለት ይሄ ነው። ስለዚህ ምጽዋት የመጀመሪያው አእምሮን ከመስጠት ይጀምራል። ከዚያ ቀጥሎ እንዲያውም ሊቃውንቱ እንዲህ ይላሉ፣ ስመ ምሕረት እሰወሳይ ልኢቲ እምአክፍልት እምአካላተ ፈጣሪ ይላል። ይቺ ምሕረት፣ ይቅርታ፣ ርኅራኄ ተብላ የምትጠራው እሷ ከፈጣሪ አካል የተከፈለች ናት ይላል። ከፈጣሪ አካል፣ ይሄ ማለት ከጌታ አካል የተከፈለች ናት። ይሄ ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ በሞተበት ሰዓት ጎኑን ተወግቷት እንደምታውቁት ደምና ውሃ ከጎኑ ፈልቋል። እና ይሄ ደም የፈሰሰው ለምህረት ነው የፈሰሰው። የጌታ ደም ለቂም አልፈሰሰም፣ ለበቀል አልፈሰሰም። በነገራችን ላይ አይሁዳውያን ባለማመናቸው ነው እንጂ የሚፈረድባቸው በመስቀላቸው አይደለም። ይሁዳ ክርስቶስን አሳልፎ በመሸጡ አይደለም የሚፈረድበት፣ ባለማመኑ ነው፣ ንስሐ ባለመግባቱ ነው የሚፈረድበት። ለምን ቢባል የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ይቅር ባይ ነው እንጂ ከሳሽ አይደለም። የአቤል ደም እንደምታውቁት ቃኤልን ለብዙ ዘመናት ከሷል። የነ ዘካርያስ ደም ገዳዮቹን ከሷል። በጣም የብዙ ሰዎች ደም ይጮሃል። የጌታ ደም ግን ማንንም አይከስም። ለምን ቢባል ለምህረትና ለይቅርታ የፈሰሰ ስለሆነ። ክብርና ምስጋና ለስም አጠራሩ ይሁን። አመስግኑት ጌታ። ይሄ ደም እንዲያውም እርሱ ራሱ ሲገልጠው ጌታ በማቴዎስ ወንጌል ምዕራፍ 26 ከቁጥር 28 ጀምሮ እነሆ ስለ ብዙዎች ለኃጢአት ሁሉ ይቅርታ ነው የሚለው። ለኃጢአት ሁሉ ነው የሚለው። ለኃጢአት ብቻ አይደለም የሚለው፣ ለኃጢአት ሁሉ ይቅርታ ነው የሚለው። የሚፈስ የአዲስ ኪዳን ደሜ ይህ ነው ያለው። የጌታ ደም የፈሰሰው ለምህረት። በምን ታውቃላችሁ መሰላችሁ? ጌታ በማቴዎስ ወንጌል ምዕራፍ 23 ቁጥር 37 ላይ ስትመለከቱ ወናሁ ሐስስ ደመ እምኔክሙ እምደመ አቤል ጻድቅ እስከ ደመ ዘካርያስ ወልደ በራክዩ ዘተቀትለ በማእከለ ቤተ መቅደስ ወመስዋዕት ነው። ከአቤል ጀምሮ እስከ ዘካርያስ ድረስ ያለውን ደም ከእጃችሁ እፈልጋለሁ። እኔ በጣም የሚያሳዝነኝ ይሄ ክፍል እስከ እኔ ደም አይደለም የሚለው ጌታ እስከ ዘካርያስ ደም ነው የሚለው። ዘካርያስ ካህኑ ዘካርያስ ከጌታ አስቀድሞ የተገደለ ካህን ነው። ለምንድን ነው እስከ እኔ ደም ያላለው ቢባል ጌታ ደሙን ከእጃቸው አይፈልገውም። ለምን ቢባል የጌታ ደም ለክስ የፈሰሰ አይደለም፣ ለቂም የፈሰሰ አይደለም፣ ለመፈራረጃ የፈሰሰ አይደለም፣ ለይቅርታ የፈሰሰ ለምህረት የፈሰሰ አካሉ ጠቅላላ የጌታ አካል ከራስ ጠጉሩ እስከ እግር ጥፍሩ ድረስ ምህረት ነው። ለዚህ ነው ጌታ እየሞተ የሚያደርጉትን አያውቁምና ይቅር በላቸው ብሎ የተናገረው። ለዚህ ነው እየሞተ 6666 ጊዜ ተገርፎ ቆዳው እስኪላጥ ድረስ ተገርፎ አጥንቱ እስኪቆጠር ድረስ ተገርፎ ወዲያና ወዲህ እየተንገላታ ወደ ኋላና ወደፊት እየወደቀ ወደ ቀኝና ወደ ግራ እየተመታ በቡጥ እየተመታ ያ ሁሉ ዱላ ያ ሁሉ ቡጢ ያ ሁሉ ግርፋት አርፎበት ክርስቶስ መስቀል ላይ የደቀቀ በአምስት ችንካር ከመስቀል ጋር ተጣብቆ የሚያደርጉትን አያውቁምና ይቅር በላቸው ያለው ከራስ ጠጉሩ እስከ እግር ጥፍሩ ድረስ ያለው አካል ምህረት ብቻ። አካሉ ጠቅላላ ያን ምህረት ያን አካል ያን ስጋ ያን ደም ክርስቶስ ሰጥቶናል። የሰማይ ወፎችን ተመልከቱ ብሎ ያስተማረን የመጀመሪያው መላእክትን የሚመለከት ወፎች የሚባሉ፣ ሁለተኛ ቅዱሳንን የሚመለከት፣ ሶስተኛ ወፎች የተባሉት ራሱ ጌታና እመቤታችን ናቸው። ወፎች የተባሉት የመጀመሪያው የሰማይ ወፎች መላእክት ናቸው። የሰማይ ወፎች ተመልከቱ ማለት መላእክትን ተመልከቱ ማለት ነው። አይዘሩም ይላል፣ አያጭዱም ይላል፣ በጎተራም አይከቱም ይላል፣ ሰማያዊ አባታቸው ይመግባቸዋል ይላል። እናንተ ከነሱ አትበልጡምን ይላል። ምን ማለት መሰላችሁ ይመናል? መላእክትን ተመልከቱ ማለት መላእክት አይዘሩም፣ መላእክት አያጭዱም፣ መላእክት በጎተራ አይከቱም። ግን ምን እያደረጉ ይኖራሉ? እያመሰገኑ ብቻ ይኖራሉ። እያመሰገኑ ብቻ ይኖራሉ። ተደውሏል። አሁን ከዚህ ሰዓት በኋላ ማህሌታውያኑ ሱብ ብሎ ማህሌታቸውን ይጀምራሉ። ዋዜማ ለረጅም ሰዓት ቆመው ነበር። ከዛ ሰዓት በኋላ ቅዳሴ ነበር። እንግዲህ ከዛ በኋላ የወንጌል ተጀመረ። ከዚህ በኋላ ደግሞ ማህሌቱ ተመልከቱት። ከዛ በኋላ የንግሱ ስርዓት ተመልከቷት። ቤተክርስቲያን 24 ሰዓት እንደ መላእክት የምታመሰግን ቤተክርስቲያን ናት።
የሰማይ ወፎችን ተመልከቱ ማለት እንደ መላእክት አመስግኑ ማለት ነው። ልል ብላችሁ እግዚአብሔርን አመስግኑት። የመላእክት ስርዓት በዚህ ያለ ስርዓተ ሰማይ ተሰራ በዲበ ምድር ይላል አባ ጊዮርጊስ ዘጋስጫ። የሰማይ ስርዓት በምድር ላይ ተሰርቷል ይላል። ቅዱስ እስጢፋኖስ ሲናገር ደግሞ የሐዋርያት ሥራ ምዕራፍ 7 ቁጥር 55 ጀምሮ ወነሲአክሙ ኦሪተ በስርዓተ መላእክት አቅምክሙ ይላቸው። የመላእክትን ስርዓት ተቀብላችሁ ሕግን ተቀብላችሁ ግን አልጠበቃችሁትም ይላቸዋል አይሁዳውያን። እኛስ የመላእክትን ስርዓት ተቀብለን እንደ መላእክት እንኖራለን። መላእክት አይዘሩም፣ አያጭዱም፣ በጎተራ አይከቱም። ልክ እንደዚያ ቅዱሳን አባቶቻችን ሳይዘሩ ሳያጭዱ በጎተራ ሳይከቱ በባዶ እግራቸው እየተንከራተቱ አባታቸው መድኃኔ ዓለምን መስለው ይኖራሉ። መላእክትን መስለው የሚኖሩ የሰማይ ወፎችን ተመልከቱ ማለት ይሄ እንደ መላእክት ማመስገን ብዙ ሐሳብ አለው። ከጊዜ አንፃር ለመግለጽ ይቸገራል። ሁለተኛ የሰማይ ወፎች የሚባሉት ቅዱሳን ናቸው። የሰማይ ወፎች የሚባሉት ንስርን ብቻ የሚመለከት አይደለም። የሰማይ ወፍ የሚለው ይሄኛ የምናየው ወፍን ብቻ የሚመለከት አይደለም። አጠቃላይ የሚበር ነገርን በሙሉ ነው የሰማይ ወፎች ብሎ የጠራው ጌታ። መጠሪያቸው እሱ ስለሆነ ወፎች ብቻ አላለም። የሰማይ የሚል ቅጽል ሰጥቶታል ጌታ። የሰማይ አይደሉም፣ ከሰማይ ዝቅ ከምድር ከፍ ብለው የሚበሩ ናቸው ወፎች። በእውነት የሰማይ አይደሉም። ግን የሰማይ ወፎች ለማለት የተፈለገው ምንድን ነው ቢባል ቅዱሳንን የሚመለከት ነው። ክንፍ ጸጋን የሚመለከት ነው። ክንፍ ቅድስናን የሚመለከት ነው። የነፍስን ልዕልና ከፍታ የሚመለከት ነው። ቅዱሳን ይህንን ዓለም ከኛ በላይ ተረድተውት ይህንን ዓለም ንቀውት ከዚህ ዓለም በላይ ከምድር ከፍ ብለው ነው የኖሩ። ክብር ለቅዱሳን አባቶቻችን ይሁን። አመስግኑ እግዚአብሔርን። ክብር ለቅዱሳን አባቶቻችን ይሁን። የሰማይ ወፎች ተብለው ይገለጣሉ። ከፍ ብለው በክንፈ ጸጋ የበረሩ ስለሆኑ እዚህም ላይ ብዙ ሐሳብ ማንሳት ይቻላል ከጊዜ አንፃር። ቅዱሳን የሰማይ ወፎች ሁለተኛ። ሶስተኛ የሰማይ ወፎች የሚባሉት እመቤታችንና ጌታ ናቸው። እመቤታችን ራሷ ወፍ ተብላ ትጠራለች። ለምሳሌ ሊቃውንቱ ሲያመሰግኑ እዚህ በማኅሌተ ጽጌ በሰቆቃወ ድንግል ሲያመሰግኑ ማርያም ተአይል ከመ ወፍ፣ ማርያም ግን ብቻዋን እንደ ወፍ ትበራለች፣ በግብፅ በረሃ፣ በግብፅ ተራራ፣ በግብፅ ኮረብታ ትንከራተታለች ብለው ገልጠዋታል። እመቤታችን ወፍ ትባላለች። ምክንያቱም በሁሉም ሀገር በመከራና በስቃይ ያለማቋረጥ ተንከራታለች። ክብርና ምስጋና በእውነት የጸጋ ምስጋና ለእመቤታችን ይሁን። አመስግኗል። የጸጋ ምስጋና ለእመቤታችን ይሁን። ወፍ ተብላ ትጠራለች። ወፎች አይዘሩ፣ ወፎች አያጭዱ፣ ወፎች በጎተራ አይከቱም። እመቤታችን ርስት አልነበራትም፣ ጎተራ አልነበራትም። እመቤታችን መሬት አልነበራትም። እመቤታችን አዝመራ አልነበራትም። አልዘራችም፣ አላጨደችም፣ አላስከመረችም፣ በጎተራ አላስከተተችም። ከዛ ሰማያዊ አባታችሁ ይመግባቸዋል። ሰማያዊ አባቷ እግዚአብሔር ከሰማይ መና ውርዶ ውሃ ሰጥቶ በቤተ መቅደስ በ12 ዓመታት ስትኖር ከሰማይ መና እያወረደ በቅዱስ ፋኑኤል አማካኝነት እየመገባት ትኖራለች። ክብርና ምስጋና ለአምላካችን ይሁን። ሰማያዊ አባታችሁ ይመግባቸዋል ማለት ይሄ ወፍ የተባለችው እመቤታችን። ወደ መጨረሻው ነጥብ የመጨረሻው ወፎች የተባሉት እመቤታችንና ጌታ ናቸው ብያለሁ። ራሱ ጌታ ወፍ ተብሎ ይጠራል። ከራዲዮን ይባላል። በእኛ ሊቃውንት አጠራር ከራዲዮን ይባላል። እስኪ በሉ ከራዲዮን በሉ እስኪ ከራዲዮን በሉ። ከራዲዮን የሚባል ነጭ ወፍ አለ እና ይሄ ነጭ ወፍ ሰው ሲታመም የሚሞትና የማይሞት መሆኑን መለየት የሚችል ወፍ ነው እና ሰው የታመመውን ሰው ወስደው ከፊቱ ያቆሙታል። ይሄ የታመመው ሰው የማይድን የሆነ እንደሆነ ወፉ ፊቱን ይዞርበታል እና ያን ጊዜ ሰውየው ምን ይሉታል? አይ አንተ በቃ አትተርፍም፣ ስለዚህ ገንዘብህን ለነዳያን ሰጥተህ መጽውተህ ሙት ይሉታል። ስራ ቤተከ እስመ ትመውት ወይትሐዩ፣ አንተ በቃ አትድንም፣ ስለዚህ ቤትህን አስተካክል ይሉታል። ከዛስ ይህ ሰው ቤቱን አስተካክሎ ይሞታል። የሚድን የሆነ እንደሆነ ግን ሰውየው ነጭ ወፍ ወደ በሽተኛው ይዞርና የበሽተኛውን በሽታ ምጥጥ አድርጎ ይወስድለታል። ወፉ ከራዲዮን የሚባለው ነጭ ወፍ እና የወፍ የበሽተኛውን በሽታ ምጥጥ አድርጎ አፉን ከአፉ ገጥሞ ደዌውን በትንፋሹ ይቀበልለታል። እንደተቀበለለትም ሲያጠይቅ ነጭ የነበረው ወፍ ጥቁር ይሆናል። ኃያል የነበረው ወፍ ደካማ ይሆናል። ብርድ ብርድ ይለዋል። ክንፉ ይንቀጠቀጣል። መብረር ለተወሰነ ጊዜ ያቅተዋል። ምክንያቱም የሰውየውን በሽታ ወስዷል። ከዛ ወደ አየር ይወጣል። ወደ አየር ይወጣና ለ3 ሰዓታት ፀሐይ ይሞቃል። ለ3 ሰዓታት ፀሐይ ከሞቀ በኋላ ወደ ባህር ይሄድና ባህር ውስጥ ብቅ ጥልቅ
ብቅ ጥልቅ ብሎ 3 ጊዜ ይታጠባል። ከዚያ ወደ ቀድሞው ኃይሉ ወደ ቀድሞው ነጭነቱ ይመለሳል። ይሄ ወፍ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ከራዲዮ ወፉ ነጭ ነው፣ ጌታም ነጭ ነው፣ ጻዳ በመለኮቱ ተብሎ ይገለጣል። ንጹሐ ባህሪ ከኔ የሌለበት ነውር የሌለበት ተብሎ ይገለጣል። በሽተኛው የአዳም ምሳሌ ነው። ያ ፊቱን እንደዞረበት ጌታም 5500 ዘመን ከአዳም በረድኤተ ነፍስ ተለይቶት ነበርና በዚህ ምክንያት የመጀመሪያው መዞር 5500 ዘመንን የሚወክል። ሁለተኛ የሚድነው በሽታ አሁንም የአዳም ምሳሌ ነው። የሚድነው በሽተኛ ይሄ ወፍ ነጭ ወፍ ከራዲዮ ወደ በሽተኛው ዙሮ አፉን ከአፉ ገጥሞ ምጥጥ አድርጎ በሽታው ደዌው በእስትንፋሱ እንደተቀበለለት ክርስቶስም የአዳምን ባህሪ አድርጎ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በአዳም ባህሪ ተገብቶ ቅዱስ ዮሐንስ አፈወርቅ እንደተናገረው ወቦአ እግዚእነ ውስተ ኩሉ ጸዋት ወመከራ እንተባቴ ያመከረን ጸላይ ጠላት በፈተነን ቦታ ሁሉ ጌታ ገባና የእኛን በሽታ ምጥጥ አድርጎ ወሰደልን። ክብርና ምስጋና ለአምላካችን ይሁን። አመስግኑ። ነሳ ደዌነ ወጾረ ሕማመነ ነቢዩ ኢሳይያስ እንደተናገረው ትንቢተ ኢሳይያስ ምዕራፍ 53 ቁጥር 4 ጀምሮ እነሆ ደዌያችንን ተቀብሏል፣ ሕመማችንን ይዟል፣ በሽታችንን ወስዶታል። ክርስቶስ በዚህ ምድር በተገለጠበት ዘመን ሁሉ የእኛን ኃጢአት ተሸክሟል። መስቀል ላይ ለ3 ሰዓታት በቆየባቸው ጊዜያት የእኛ በደል እሱ ላይ ተቀምጧል።